ሰላም ሰላም እንደምን አደራችሁ። አሁን ማለዳ 11 ሰዓት ነው። ይሄንን ቪዲዮ ሲቀርጽ ወደ ኪኮምባ አብረን እንሄዳለን። ጫማዎች የሚሸጡበት ቦታ አብራችሁን ቆዩ። አሁን እንግዲህ ከቤት እየወጣን ነው። ቤታችንን ቆልፈን በእንደዚህ አይነት መልኩ ቆልፈናል። እንግዲህ አሁን ቀጥታ ፊታችን ታጥበን ጉዞ ወደ ኪኮምባ እናደርጋለን። አብራችሁን ቆዩ። እንግዲህ ፊታችን ታጥበን ቀጥታ ጉዞ የምናደርገው መኪና ያለበት ቦታ ነው። ስለዚህ መኪና ያለበት ቦታ ጋር ደግሞ ቪዲዮ መቅረጽ አልችልም። ለምን? አንድም ሌሊት ነው፣ ደግሞ ሌባም መንገድ ላይ ስላለ ስልኬን ይነጥቁብኛል። ስለዚህ ስልኬን ኪሴ ላይ ከትቼ እዛ ያለውን ኪኮምባ ያለበት ቦታ ደርሰን እንግዲህ ቪዲዮን የምንቀርጽ ይሆናል። ስለዚህ አብራችሁን ቆዩ። እናመሰግናለን። ተከታተሉን። እንግዲህ ከፎቁ እየወረድን ነው። እንግዲህ ለመውረድ እኛ የምንገባበት ደረጃ ላይ በራችን ተቆልፎብናል። እንግዲህ እኔ መክፈቻ የለኝም። ተመልሰን ወደ ሌላ አቅጣጫ እንሄዳለን። እንግዲህ በታችኛው በኩል እንወጣለን። እንደምትመለከቱት ሌሊት ነው ምን ወጣው። እዛ ቀደም ብለህ ካልተገኘ ደህና ጫማ አታገኝም። ይኸው እንግዲህ መኪና ያለበት ቦታ ደርሰናል። ለሰው ስለምፈራ እዚህ ጋር አሁን መቅረጽ አልችልም። ደርሰናል። እንግዲህ ይሄው እዚህ ቦታ ነው አሁን ኪኮምባ ያለበት ጫማዎች የሚሸጡበት ሰፈር እዚህ ነው። እንደምትመለከቱት ይሄው እዚህ ሰፈር ነው። አሁን ከዚህ ሰፈር ነው የምንገዛው። ከዚህ ገዝቶ ነው እንግዲህ ወደ ኢትዮጵያ የሚላከው። አሁን ከዚህ አሁን ተሰብስቦ ወደ ኢትዮጵያ ይላካል። የጫማ በሙሉ ሰልባ ጫማዎች እነዚህ ወደ ኢትዮጵያ የሚሄዱ ናቸው። ከዚህ ገዝተን እኛም ደግሞ እንልካለን። እኔም ደግሞ ይሄንን ስራ ነው የምሰራው። Come back tomorrow. If you know what I know, how to hold. Just out the fence, don't having them honchos. Running around in the lobby, I know that they tired me, having like 10 hoes. She needs some presidentials, just to be presidential. Hold up, I'm out to buy some dentures, make the whole eat me for dinner. Whoa, whoa. እንዴት አያችሁት ገበያውን? እንደዚህ አሁን እንደምትመለከቱት ሰው በቃ በብዛት የሚገኝበት ገበያ ነው ይሄ። አንድም የሆነ የምትገዛቸው ነገሮች ዋጋቸው ስለሚቀንስ ነው እዚህ አብዛኛው ሰው የሚመጣው። ልብስም ታገኛላችሁ፣ ሰልባጅ ልብሶችን። ቦንዳ ልብስ ከዚህ ነው ወደ ኢትዮጵያ የሚሄደው። ከዚህ ገበያ ተገዝቶ ነው ወደ ኢትዮጵያ የሚሄደው። ጫማዎች ምናምን ሁሉም ነገር የመሳሰሉት ነገር አሪፍ አሪፍ ጫማዎች እዚህ ይገኛሉ። ልብሶችም እንደው ሁሉም ነገር አይ እዚህ የማይገኘው ነገር የለም። ስለዚህ ሸምቱ እንላለን እንግዲህ ያዘዛችሁ። ዛሬ እንግዲህ በሌሊት ነው ወጣሁት። ምንም ብዙ ጫማ አልገዛሁም። እንደምትመለከቱት ትንሽ ጫማ ነው ገዛሁት፣ 10 ምናምን ነው ገዛሁት። አሁን ለመግባት ወደ መኪና ያለበት ቦታ መጥቻለሁ። ቀጥታ ጉዞ ወደ ቤት ነው አሁን እንግዲህ
ቤተሰብ እንግዲህ ገዝተን ወደ ቤታችን ገብተናል። እንግዲህ ደርሰናል። ትላንት ባለፈው የገዛሁትን ጫማ እንደዚህ አንድ ላይ እያሰረን እንገኛለን። እንግዲህ ይሄንን ይመስላል ጫማው ከጊኮምባ የገዛ ነው። እንደዚህ አይነት ጫማዎች አሁን ወደ ኢትዮጵያ ነው የምንልከው። ስለነበረን ቆይታ እናመሰግናለን። አብራችሁን ስለነበራችሁ እጅግ አድርጌ ከልብ አመሰግናለሁ። ሰብስክራይብ፣ ሼር፣ ኮፒ ሊንክ ያደርጋችሁ ለቀጣይ ቪዲዮ ምን እንደምሰራ በኮሜንት ትነግሩኛላችሁ። ስለዚህ አመሰግናለሁ። ደህና ቆዩ።